በፓሲፊክ ውቅያኖስ ላይ የምትገኘው ፊጂ በካርታ ላይ የምትታይ ትንሽ ነጥብ ትመስላለች። ነገር ግን ይህች ሀገር ጊዜን ለሁለት የምትሰነጥቅ እንግዳ ቦታ መሆኗን ማወቅ ይገባል። የ180 ዲግሪ ሜሪዲያን መስመር በታቪዮኒ ደሴት ላይ ትክክል አቋርጦ ያልፋል። ይህ ማለት በአንድ እግሮ በዛሬ በሌላ እግሮ ደግሞ በትላንትና ቀን ውስጥ መቆም ይችላሉ። በአንድ እርምጃ ወደፊት ወይም ወደ ኋላ በመሄድ ጊዜን መቀየር የሚቻልባት ብቸኛዋ የሀገራችን ምድር ናት። ይህ አስገራሚ እውነታ ፊጂን ለየት ካሉ የዓለማችን ቦታዎች ቀዳሚ ያደርጋታል። በዚህ ዘጋቢ ፊልም ከዚህ ድንቅ ክስተት ጀርባ ያለውን ሚስጥር እንፈትሻለን። የፊጂ ሰማያዊ ውሃና አረንጓዴ ተራራ ከዚህ በላይ ብዙ ድንቅ ነገርን ደብቀዋል። እዚህ ያሉት ደሴቶች ከ300 በላይ ቢሆኑ እያንዳንዳቸው የራሳቸው የሆነ የተለየ ታሪክ አላቸው። ከእሳተ ገሞራ ፍንዳታ እስከ ተፈጥሮ ጥበብ ድረስ ያለውን ሂደት አስደናቂ ነው። ትረካችን የሚጀምረው ከዚህ የጊዜ መስመር ነው፣ የትናንትና እና የነገ መገናኛ። ፊጂን ስንመለከት የተለመደውን ዓለም ትተን ወደ አዲስ ግዛት እንገባለን። የህዝቡ ፈገግታና የባህሩ ድምፅ የዚችን ሀገር እንግዳ ጉዞ መጀመሪያ ናቸው። ወደ ፓሲፊክ ውቅያኖስ እምብርቱ ሀገር ወደ ሚስጥራዊቷ ፊጂ እንኳን በሰላም መጣችሁ። ከዛሬው ፈገግታ በስተጀርባ ፊጂ በአንድ ወቅት አስፈሪ ስም ነበራት። በ19ኛው ክፍለ ዘመን አውሮፓውያን የሰው በላዎች ደሴት ብለው ይጠሯት ነበር። ይህ ታሪክ ተራ ወሬ ሳይሆን በወቅቱ በነበሩት የጎሳ ጦርነቶች ውስጥ የነበረ እውነታ ነው። ከሁሉም የሚያስገርመው ደግሞ ዛሬም ድረስ የሰው በላ ሹካዎች ለቱሪስቶች ይሸጣሉ። ጥንታውያን ፊጂያውያን በጦርነት የረቷቸውን ጠላቶቻቸውን መመገብ የድል ምልክት ነበር። አዱሬ አዱሬ የተባለው ዝነኛ የፊጂ መሪ ቢያንስ 872 ሰዎችን እንደበላ ይነገራል። ይህ ታሪክ ዛሬ ለፊጂያውያን የሩቅ ትዝታና የባህል ትምህርት መነሻ ሆኗል። ክርስቲያን ሚስዮናውያን ወደ ደሴቱ ሲመጡ ይህ ልማድ እንዲቆም ትልቅ ተጽዕኖ አሳድረዋል። ዛሬ ፊጂ ዓለም ላይ ካሉ ሰላማዊና ደግ ህዝቦች መካከል አንዷ መሆኗ ይገርማል። ከአስፈሪ ታሪክ ተነስተው ወደ ፍጹም ፍቅርና እንግዳ ተቀባይነት እንዴት እንደተለወጡ ያሳያል። በመንደሮች ውስጥ የሚገኙ ጥንታዊ ቅሪቶች የዚህ ዘመን ታሪክ በዝምታ ይናገራሉ። ታሪኩን መስማት ትንሽ ቢሰቀጥጥም የፊጂን ማንነት ጉዞ ለመረዳት ግን ወሳኝ ነው። ያለፈው ጨለማ ታሪክ የዛሬውን ደማቅ ብርሃንና ሰላም የበለጠ ጎልቶ እንዲታይ አድርጎታል። በዚህ ዘጋቢ ፊልም ውስጥ ይህንን የለውጥ ታሪክ በጥልቀት እንመረምራለን። ጥንታዊው ሹካና የዛሬው ፈገግታ በፊጂ ውስጥ እንዴት አብረው እንደሚኖሩ እስኪ እንይ። የፊጂያውያን አስደናቂ ታሪኮች እንዲህ ነው ተብሎ የሚገለጽ አይደለም። በስተምስራቅ ወደምትገኘው ወደ ቤቃ ደሴት እንሂድ። በቤቃ ደሴት ላይ ሌላው በዓለም ላይ እጅግ እንግዳ የሆነ ልማድ ይከናወናል። እዚህ የሚኖሩት ሰዎች በትኩስ ፍምና በሚያቃጥሉ ድንጋዮች ላይ በባዶ እግራቸው ይራመዳሉ። ድንጋዮቹ እስከ 500 ዲግሪ ሴንቲግሬድ ሊሞቁ ቢችሉም እግራቸው ግን አይቃጠልም። ይህ ጥበብ ቪሊቫሬ ተብሎ የሚጠራ ሲሆን መነሻውም አንድ ጥንታዊ አፈ ታሪክ ነው። አንድ ጦረኛ ከመንፈስ ጋር ባደረገው ስምምነት ይህን ኃይል እንዳገኘ ይነገራል። ዛሬም ድረስ ይህ ልማድ በከፍተኛ ጥንቃቄና በባህላዊ ስርዓት ይከናወናል። በእሳቱ ላይ ከመራመዳቸው በፊት ለቀናት የተወሰኑ ምግቦችንና ግንኙነቶችን ይከለከላሉ። ተመልካቾች ይህን ትርኢት ሲያዩ በግርምት እና በፍርሃት ስሜት ይዋጣሉ። ሳይንቲስቶችም ይህን ክስተት ለማጥናት ሞክረው እስካሁን ግልጽ መልስ አላገኙም። ይህ የፊጂያውያን መንፈሳዊ ጥንካሬና ከተፈጥሮ በላይ የሆነ ትስስር ማሳያ ነው። ድንጋዮቹ ሲግሉና ጭሱ ሲወጣ በእርጋታ የሚራመዱት ሰዎች ተአምር ይመስላሉ። ይህ በዓል ፊጂን በዓለም ዙሪያ እንድትታወቅ ካደረጉ እንግዳ ነገሮች አንዱ ነው። በእሳት ላይ መራመድ ለነሱ ስፖርት ሳይሆን የማንነታቸው የታሪካቸው አካል ነው። ተመልካቾች በዚህ አስገራሚ ትርኢት ውስጥ የሰው ልጅን አቅም ይገነዘባል። ፊጂ በተአምራት የተሞላች ምድር መሆኗን ይህ ክስተት ያረጋግጥልናል። ፊጂ ውስጥ አንድ ሰው እንጠጣ ካሉት ወደ መጠጥ ቤት ሳይሆን ወደ ካቫ ክበብ ነው። ካቫ ከያጎና ተክል ስር የሚዘጋጅ እና እንደ ቆሻሻ ውሃ የሚመስል እንግዳ መጠጥ ነው። ይህ መጠጥ አልኮል ባይኖረውም ከጠጡት በኋላ ምላስዎንና ከንፈሮን ያደነዛል። ፊጂያውያን ይህን መጠጥ ለሺህ ዓመታት እንደ ባህላዊ መድኃኒትና ማህበራዊ መጠጥ ይጠቀማሉ። በካቫ ስነ ስርዓት ወቅት አንድ ሰው ጽዋውን ከመቀበሉ በፊት አንድ ጊዜ ያጨበጭባል።
መጠጡን ጨርሶ ሲመልስ ደግሞ 3 ጊዜ በማጨብጨብ አክብሮትን ይገልጻል። ይህ መጠጥ ሰዎችን የማረጋጋትና የሰላም ስሜት የመስጠት ልዩ ባህሪ አለው። በፊጂ ውስጥ ማንኛውም ትልቅ ውሳኔ የሚወሰነው በካቫ ዙሪያ ተቀምጦ በመወያየት ነው። ቱሪስቶች መጀመሪያ ላይ ጣዕሙን ባይወዱትም ስነ ስርዓቱን ግን በጣም ያደንቁታል። መጠጡ ከምድራዊ ጉዳዮች አውጥቶ ወደ መንፈሳዊ እርጋታ እንደሚወስድ ይታመናል። በመንደሮች ውስጥ ወንዶች ማታ ማታ ተሰብስበው ካቫ እየጠጡ ታሪክ ይተርካሉ። ይህ መጠጥ በፊጂ ማህበረሰብ ውስጥ እንደ ትልቅ የአንድነት ገመድ ይታያል። የካቫ ተክል ለፊጂያውያን የኢኮኖሚ ምንጭ ብቻ ሳይሆን የክብርም መገለጫ ነው። መጠጡ የሚያመጣው መደንዘዝ ለነሱ የሰላምና የፍቅር ምልክት ነው። ይህ እንግዳ መጠጥ የፊጂን ነፍስ ለመረዳት የሚጠቅም ጥልቅ ባህል ነው። ፊጂ ውስጥ ሲጓዙ በድንገት ራስዎን ህንድ ውስጥ ያለው ሊመስሉት ይችላል። ከህዝቡ ግማሽ ያህሉ የህንድ ተወላጆች በመሆናቸው ሂንዱይዝም በደሴቲቱ ላይ ነግሷል። በ19ኛው ክፍለ ዘመን ብሪታንያውያን ለሸንኮራ አገዳ ሥራ ሰራተኞችን ከህንድ አመጡ። እነዚህ ሰራተኞች ባህላቸውን እና ቅመማ ቅመሞቻቸውን ይዘው በፓሲፊክ መኖር ጀመሩ። ዛሬ በፊጂ ውስጥ ግዙፍና ያሸበረቁ የሂንዱ ቤተ መቅደሶች በብዛት ይታያሉ። የዲዋሊ በዓል በፊጂ ውስጥ እንደ ትልቅ ብሔራዊ በዓል በደመቀ ሁኔታ ይከበራል። የፊጂ ሂንዲ የተባለ ልዩ ቋንቋ በደሴቶቹ ላይ በሰፊው ይነገራል። ይህ የባህል ውህደት ፊጂን የዓለም የባህል ማሰሮ እንድትሆን አድርጓታል። በአንድ በኩል የፊጂ ባህላዊ ዳንስ፣ በሌላ በኩል ደግሞ የህንድ ሙዚቃ ይሰማል። ምግቡም ቢሆን የፓሲፊክ የባህር ውጤቶችና የህንድ ቅመሞች ድብልቅ ነው። ይህ በፓሲፊክ ውቅያኖስ መካከል ያለች ትንሿ ህንድ ለብዙዎች ግርምት ነው። ሁለቱ ብሔረሰቦች ለዘመናት አብረው በመኖራቸው አዲስ ማንነት ተፈጥሯል። ይህ ስብጥር በፖለቲካውና በኢኮኖሚው ላይ ትልቅ አሻራ ጥሎ አልፏል። ፊጂን ያለ ህንዳውያን ተጽዕኖ ማሰብ ፈጽሞ የማይቻል እውነታ ነው። ፊጂ በዓለም ዙሪያ የምትታወቀው ምናልባትም ፊጂ ዋተር በሚባለው ምርቷ ነው። ይህ ውሃ ከመሬት በታች ካለ ጥልቅና በኢንዱስትሪ ካልተበከለ ምንጭ ይገኛል። በያካራ ሸለቆ ውስጥ የሚገኘው ይህ ምንጭ ለዓለም ንጹህ ውሃን ያቀርባል። ውሃው በተፈጥሮ የሲሊካ ማዕድን ስላለው ለየት ያለ ጣዕም እንደሆነ ይነገራል። በዓለም ላይ ካሉ ታዋቂ ሰዎችና ባለሀብቶች ይህን ውሃ መጠጣት እንደ ክብር ያዩታል። ለአንዲት ትንሽ የደሴት ሀገር እንዲህ ያለ ዓለም አቀፍ ምርት መኖር ይገርማል። የውሃ ማሸጊያው ላይ ያለው ሂቢስከስ አበባ የፊጂ ምልክት ሆኖ ያገለግላል። ምርቱ ለሀገሪቱ ከፍተኛ የውጭ ምንዛሬና የሥራ ዕድል ይፈጥራል። ከአካባቢ ጥበቃ አንጻር ጭምርም ንጽህናን ለመጠበቅ ቁጥጥር እንዲደረግ አግዟል። ይህ ውሃ በሺህ ኪሎ ሜትሮች የሚቆጠሩ ጉዞችን ተጉዞ አሜሪካና አውሮፓ ደርሷል። ፊጂን በዓለም የንግድ መድረክ ላይ ስሟን ከፍ አድርጎ የጠራ ምርት ነው። ብዙዎች ውሃውን ቢጠጡ ምንጩ የት እንደሆነ ግን ላያውቁ ይችላሉ። የፊጂ ምግብ አዘገጃጀት ዘዴ እንደ ታሪኳ ሁሉ በጣም እንግዳ ነው። ሎሆ የሚባለው ባህላዊ ምግብ የሚበስለው ከመሬት በታች በሚገኝ ትልቅ ጉድጓድ ውስጥ ነው። ይህ ጉድጓድ ትልቅ ሲሆን ተቆፍሮ በትኩስ ድንጋዮችና በእሳት ይሞቃል። ምግቡ በኮኮናት ቅጠል ተጠቅልሎ በድንጋዮች ላይ ይቀመጣል። ከዚያም በአፈርና በቅጠሎች ተሸፍኖ ለሰዓታት እንዲበስል ይደረጋል። ይህ ዘዴ ምግቡ ልዩ የሆነ የጭስ ጣዕምና ለስላሴ እንዲኖረው ያደርጋል። ሎሆ አብዛኛውን ጊዜ ለትላልቅ በዓላትና ለክብረ እንግዳዎች ይዘጋጃል። የአካባቢው ሕዝብ በጋራ በመሆን ምግቡን ማዘጋጃቸው ትልቅ ባህል ነው። ከሎሆ በተጨማሪ ኮኮዳ የተባለ ሪያሳ በሎሚ የሚዘጋጀው ይወደዳል። የኮኮናት ወተት በሁሉም የፊጂ ምግቦች ውስጥ እንደ ዋና ግብአት ነው። ምግቡ የተፈጥሮን ጣዕም ሳይለቅ ለሰው ልጅ ጤና ተስማሚ ሆኖ ይቀርባል። ቱሪስቶች ሎሆ ሲዘጋጅ ማየት እንደ ትልቅ የባህል ትርኢት ይቆጥሩታል። ከመሬት ወጥቶ የሚቀርበው ትኩስ ምግብ ጣዕሙ ወደር የለውም። ይህ የምግብ አሰራር ጥበብ ከትውልድ ወደ ትውልድ ሲተላለፍ ቆይቷል። በእርግጥም ፊጂን የመሰለች ሀገር ትቶ መሄድ እንዲቀላል አይደለም። ግን ታሪካችን በዚህ ላይ በቃ ተከድናል። ፊጂ የታሪክ የባህልና የብዙ ነገሮች ማሳያ ናት። ከጊዜ መስመር ጀምሮ እስከ ሰው በላ ታሪኮች ብዙ ድንቆችን አይተናል። ፊጂ የተፈጥሮ ውበትና የሰው ልጅ ባህል ተስማምተው የሚኖርባት ምድር ናት። የህዝቡ መንፈስና ሌሎች ነገሮች አገሪቱን ልዩ ያደርጓታል። ምንም እንኳን ፈተናዎች ቢኖሩ ፊጂ በሰላም ጎዳና ላይ ትገኛለች። ይህች ሀገር ለዓለም የምታስተምረው ትልቅ የአንድነት ትምህርት አለ። የተለያዩ ብሔረሰቦችና እምነቶች በደሴቱ ላይ በጥሩ ሁኔታ ይኖራሉ። የዛሬ ታሪካችን በዚህ ላይ አበቃ። በሌላ ዝግጅት እስክንገናኝ መልካም ቆይታ